የጀነራሉ ንግግር ሰራዊቱን ለሁለት ከፍሏል። የቀድሞው አብዮታዊ ወታደር አባልና የአሁኑ የብልጽግና ሰራዊት ምስራቅ እዝ ዋና አዛዥ ጀነራል መሐመድ ተሰማ ሰራዊታቸውን ሰብስበው ያደረጉት ንግግር ጦሩን ለሁለት የከፈለ መሆኑን ወታደራዊ ምንጮች ገልጸዋል። በሰራዊቱና በህዝቡ ላይ ቁጣ ቀስቅሷል። ቀዳሚው መረጃችን ነው የሚሆነው። በሌላ በኩል በአማራ ክልል የሚደረገው ውጊያ ተጠናክሮ ቀጥሏል። ቴዎድሮስ ህዝብ በሞጣና አካባቢው ልዩ ኦፕሬሽንም አድርጓል። በዚህም ድሽቃና ከባድ መሳሪያዎችን ማርኳል። ወደ እናንተም የምናደርሰው መረጃም ይኖራል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ፖሊሲዋን ቀይረው ወደ አሜሪካና እስራኤል ጎራ መቀላቀሏ መጀመሯን ቢቢሲም ዘግቧል። ሀገሪቱ የአፍሪካ ቀንድ ችላ ማለቷ እየጀመረች ሲሆን የብልጽግና አገዛዝም የሚደረግለትን ድጋፍ ከጊዜ ወደ ጊዜ በመቀነስ ላይ እንደሚገኝም ታውቋል። በኤሚሬትስ ቦታ ምዕራባውያን ሰተት ብሎ መግባት የጀመሩ ቢሆንም የእነሱ ቅድመ ሁኔታ ደግሞ ባትመጡ ይሻላል የሚያስብል እንደሆነም ተነግሯል። አብይ አህመድ የፖለቲካ እስረኞችን ሙሉ በሙሉ ከእስር ቤት ለመፍታት ዝግጅት ላይ መሆኑ ቢታወቅም ሌላውስ የሚለው ጥያቄ ግን እንደቀጠለ ነው። ሰፋ ያለ መረጃም በሰዓቱ የሚሰሙ ይሆናል። የብልጽግናው አየር መቃወሚያና ተኳሾቹ በፋኖ በደረሰባቸው ጥቃት መመታታቸውም ተነግሯል። በከፍተኛ ሁኔታ በቀጠለው ትንቅንቅ በአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ ቀጠና ሚኒሊክ ዕዝ 105ኛ ኮር በአንደኛ ክፍለ ጦር ስር የሚገኙት የአንደኛ መሐመድ ዳውድ ሬጅመንት በከለላ ግንባር ታላቅ ድልም ፈጽመዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተም ይደርሳል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሾላ ሚዲያ ቤተሰቦች እንደምን ቆያችሁ? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎች ተሸጋገርኩም። በቅድሚያም የጀነራሉ ንግግር ሰራዊቱን ለሁለት ከፍሏል። የቀድሞው አብዮታዊ ወታደር አባልና የአሁኑ የብልጽግና ሰራዊት ምስራቅ እዝ ዋና አዛዥ ጀነራል መሐመድ ተሰማ ትናንት ሰራዊታቸውን ሰብስበው ያደረጉት ንግግር ጦሩን ለሁለት የከፈለ መሆኑን ወታደራዊ ምንጮችም ገልጸዋል። በሰራዊቱና በህዝቡ ላይ ቁጣ የቀሰቀሰው የጀነራል መሐመድ ተሰማ ንግግር በምዕራብ ጎጃም ዞን ቋሪት ላይ ተገኝተው ያቀረቡት ዲስኮር ነው። ጀነራሉ የኮር አዛዦችን የመስመር መኮንኖችንና የሰራዊት አባላትን ሰብስበው ባቀረቡት ዲስኮር የአማራ ህዝብን በጅምላም ዘልፈዋል። የንግግራቸው ይዘት ሰራዊቱን የሚያስከፋ መሆኑን የሚናገሩት ወታደራዊ ምንጮቻችን ጦሩ የተመታው በህዝቡ መከዳት ደርሶበት ሳይሆን መሪዎቹ በተለይ መንግስት በሚከተለው አክሳሪ የጦርነት ስልት ምክንያት ነው በማለትም ተናግሯል። ወታደራዊ ምንጮች እንደገለጹት በቅርቡ የሚመሩት ጦር በደጋዳሞት ግንባር በተደረገው ውጊያም ያለቀባቸው አዋጊዎቻቸው የተመቱባቸው ጀነራል መሐመድ ተሰማ በቋሪት ተገኝተው ባደረጉት በቁጭት የተሞላ ንግግራቸው የአካባቢው ህዝብ በቀጥታ በመወንጀል ያስመታችሁን እናንተ ናችሁ፣ ለጽንፈኛ መረጃ የምታቀብሉና መደበቂያ የምትሆኑት እናንተ ናችሁ በማለትም በቁጣ መናገራቸውም ተገልጿል። በተመሳሳይ ንግግራቸው በሰራዊቱ ውስጥ መረጃ የሚያወጡና ተኳሽ ኃይሎችን የሚደግፉ አባላት እንዳሉ ጠቅሰው በሰራዊታችን ውስጥ መረጃ የሚሰጥ ጽንፈኛ እንዲያሸንፍ የሚፈልግ ደሞዝ አካሉን እኛ ጋር ያደረገ ነገር ግን ልቡ ከሌላ ወገን ያለ አባል አለም እናውቃለን ማለታቸው ወታደራዊ ምንጮችን ገልጸዋል። እንደ ምንጮቻችን ገለጻ እነዚህ አስተያየቶች በስብሰባው ተሳታፊዎችና በአካባቢው ማህበረሰብ ሰፊው እንዲፈጠር ያደረገ ሲሆን በተለይም ህዝቡ በጅምላ በመወንጀል ቅሬታ ማስነሳቱም ተጠቅሷል። የብልጽግናው ጀነራል ያደረጉትን ንግግር ተከትሎ ቅሬታቸውን መደበቅ ያልቻሉት የሰራዊቱ አባላት የአማራ ህዝብ በዚህ ሰዓት መንግስትም ሆነ መከላከያን በበጎ ማየት አይፈልግም፣ ለዚህ ደግሞ ምክንያቱ መንግስት በህዝቡ ላይ የሚፈጽመው ግፍ ነው ብለዋል። የህዝብ እንኳን እንደ ድሮ ሊመሰገንና ወዳጅ ሊያደርገን ይቅርና ባገኘው አጋጣሚ ሁሉ ሊያጠፋን ምርጫው ነው። ይህ ማሰብ ደግሞ ሊወቀስ አይገባም። ምክንያቱም በህዝብ ላይ የምንፈጽመበት ግፍ ከዚህ በላይ እንዲያስብ የሚያደርግ ነው በማለት የጦሩን አዛዥ ንግግር ወቅሰው ተናግሯል። አስቀድሞም ቢሆን በሰራዊቱ ውስጥ ትርምስ ከተፈጠረ የቆየ ሲሆን በተለይ ከቅርብ ጊዜ ወዲህ የብልጽግና ጦር እየደረሰበት ያለው ቀውስ ከባድ መሆኑን የኤታማዦር ሹሙ ወታደራዊ አማካሪ ጀነራል አለምሸት ደግፌ መናገራቸውም ይታወሳል።
የዛሬው የጀነራል መሐመድ ተሰማ ንግግርም በሰራዊቱ ክፍፍል ማየቱን አስተያየት ሰጪዎችም ይናገራሉ። እንደዚህ አይነት ተከታታይ ወታደራዊ ቅሬታዎች መበርከታቸው ደግሞ ለብልጽግናው አገዛዝ የሚያሳድረው ጫና ከታሰበው በላይ ከባድ እንደሚሆንም ይጠበቃል። በሌላ በኩል በክልሉ ዛሬም በተለያዩ አካባቢዎች ውጊያዎች ሲደረጉ የቴዎድሮስ ዕዝ ኮር 54ኛ ክፍለ ጦር በመርጦ ለማርያም ሙገር ጥቃት ፈጽሞ ዲሽቃና ልዩ ልዩ የጦር መሳሪያዎችን ማርኳል። የአማራ ፋኖ ቴዎድሮስ ዕዝ በሞጻ ግንባር ላይ በአገዛዙ ላይ አስደማሚ ጥቃት መፈጸማቸው የታወቀ ሲሆን ትናንት በተከናወነው በዚሁ ስኬታማ አውደ ውጊያም የአገዛዙ ኃይል ከባድ ኪሳራ ያስተናገደ ሲሆን በርካታ ወታደራዊ ንብረቶችና የጦር መሳሪያዎች በጀግኖች አርበኞች እጅ ሊገቡም ችለዋል። በአሁኑ ሰዓት የተማረኩ ንብረቶች መቁጠርና የማደራጀት ስራ እየተሰራ ሲሆን እስካሁን ሰዓት በተደረገው ማጣራት አንድ ዲሽቃ፣ ብሬን፣ ስናይፐር እንዲሁም በርካታ ክላሽንኮቭ ጠመንጃዎች፣ ወታደራዊ ሻንጣዎችና ልዩ ልዩ ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለው ገቢ መደረጋቸውን የዕዙ ግንኙነት መምሪያም ለሚዲያችንም አስታውቋል። እንዲሁም የብልጽግናው አየር መቃወሚያ ተኳሾቹም ፋኖ ባደረሰባቸው ጥቃት መመታታቸውም ተነግሯል። በከፍተኛ ሁኔታ በጀመረው ትንቅንቅ የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ ቀጠና ምኒልክ ዕዝ 105ኛው ኮር በአንደኛ ክፍለ ጦር ስር የሚገኙት የአንደኛ መሐመድ ዳውድ ሬጅመንት በከለላ ግንባር በታላቅ የጦር ብቃት የብልጽግናን ኃይል መደብደባቸውም ተነግሯል። በአየር መቃወሚያና በሌሎች መካናይዝድ መሳሪያ ታጅበው መነሻውን ከጅምባ ያደረገው የብልጽግናው ኃይል ንጹሃን ላይ ጉዳት ለማድረስ ሀብት ንብረት ለማውደምና ወረራ ለመፈጸም ወደ ሻፊና አካባቢዎች ለመንቀሳቀስ ሙከራ አድርጎ የነበረ ቢሆንም በአርበኞቹ ልዩ የውጊያ ጥበብ 2 እና 3 ቦታዎች ላይ ተቆርጦ ሽንፈትም ደርሶበታል ተብሏል። እስከ አመሻሽ ድረስ በወሎ አማራ የውጊያ ቀጠና በከለላ ግንባር ሻፊና አባበከት አካባቢዎች ላይ በተደረገ ተጋድሎ የፋኖ አስደማሚ የጸረ ማጥቃትና የመልሶ ማጥቃት ጥበብ ሲታይ፣ በአንጻሩ የብልጽግና ኃይሎች ወደ ፋኖ የተወሰደባቸውን እርምጃ የሚመከቱበት ፋታቸውን ተሽመድምደው የዋሉበት አውደ ውጊያም ተመዝግቧል። አርበኞቹ ብልጽግናን በሁለት አቅጣጫ ማለትም በሻፊና በባከት በኩል ቆርጠው ቀጠናውን በመቆለፍ ከባድ እርምጃም ወስደውበታልም ተብሏል። አካባቢው በተለይ ጎራር ተብሎ በሚጠራው ቦታ ብልጽግና በአየር መቃወሚያ መሳሪያ አግዞ ከወደ ፋኖ የተከፈተበትን የጸረ ማጥቃት እርምጃ ለመቋቋም ሙከራ ቢያደርግም ነገር ግን ከጥቃቱ መክበድና ከአጥቂዎቹ ፍጥነት ጋር ተዳምሮ ሞትና ቁስለኛ ለመሆንም በቅቷል ተብሏል። በዚሁ ተጋድሎ ሞትና ቁስለኛ ከተደረጉት የብልጽግና ወታደሮች በተጨማሪም የአየር መቃወሚያው በፋኖ ዲሽቃ ተመቶ በሰዓታት ውስጥ ሲጋይ የአየር መቃወሚያዎች ተኳሾችና ረዳቶች ደግሞ ከሌላ አቅጣጫ በተከፈተባቸው ተኩስ ሕይወታቸውን ማተረፍም አልቻሉም ተብሏል። መረጃዎቻችን ሲቀጥሉም የሰሞኑ የምክክር ኮሚሽን ጥድፊያና የጠቅላይ ሚኒስትሩ አብይ አህመድ በየጊዜው ሚዲያ ላይ መውጣት ቀዳሚ ግንባር ሆኗል የሚለው ወቀሳ በብዙ የፖለቲካ ታዛቢዎች ዘንድ በርካታ ምልከታ በማስተናገድ ላይም ነው። መልከታው ብልጽግና ከባድ ቀውስ ገብቷል የሚል ሆኗል። ቀውሱ ግን ሀገር ውስጥ ባለው የእርስ በርስ ጦርነትና በኑሮ ውድነት ብቻ የሚለካ አይደለም። ብልጽግና ላይ ከውጭ የመጣበትን ፈተና እንዳለ ሆኖ የሚያልፈው አይደለም ይባላል። ቢቢሲ ባወጣው ዘገባ የተባበሩት አረብ ኤሚሬቶች ስር ነቀል የውጭ ፖሊሲ ለውጥ አድርጋ ሻንጣውን ይዛ አሜሪካና እስራኤል መንደር እንደገባችም ጽፏል። ይህ ለኢትዮጵያና ለአፍሪካ ቀንድ ቀላል የማይባል መልእክት አለው ይባላል። ከዚህ በኋላ ኤሚሬትስ ለሱዳኑ አርኤስኤፍ ሆነ ለብልጽግና የምትሰጠው ድጋፍ በእጅጉ ሊቀንስ ወይም ሊቆም ይችላልም ተብሏል። በዚህ ምክንያት የሚቀርቡት መነሻዎች እዚያ አካባቢ የገባችው በአቋራጭ ላይ ባር ለመድረስና ተጽዕኖ ፈጣሪነቷን ለመጨመር ነበር። ይህ ከሆነ እንደ ኢራን የመሳሰሉ ሀገራት መገዳደር የሚያስችላት የረጅም ጊዜ ስትራቴጂ ይኖራል የሚል ሐሳብ ኑሯት ነበር። አሁን ግን በቅርቡ በተፈጠረው የኢራን ጦርነት ምክንያት ቴህራን ለኤሚሬትስ ሩቅ መሄድ እንደማይኖርባት ትምህርት ሰጥታታለችም ይባላል። በሌላ አነጋገር የኢራን ሀገር የኤሚሬትስ ከባድ አደጋ የሆነችው ሀገር መሆኗም በተግባርም ተረጋግጧል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች፣ ስለ ሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።